መካኒክ የማይነግሮ የመኪናው ምስጢር። ወደ ጋራዥ ሄደው ብዙ ብር ሳይበዘበዙ በፊት ይችን ምስጢር ይወቁ። መካኒኩ ሳይነግሮት መኪናው ምን እንደታመመ በዚች ትንሽ የዘይት መለኪያ ዘንግ ወይም ዲፕስቲክ ብቻ ማወቅ ይችላሉ። ኪስዎን የሚያድን መረጃ ነው። እስከ መጨረሻው ይከታተሉ። የመጀመሪያው ሞተሩ እየሰራ ዘንጉን ሲስቡት ወደ ውስጥ የመምጠጥ ኃይል ካለው ዌስትጌት ቫልቭ ስለተበላሸ መኪናው ዘይት መብላት ወይም ማጨስ ከመጀመሩ በፊት መቀየር ይኖርብዎታል። ሁለተኛው መኪናው ጉልበት ካጣና ቤንዚን በብዛት የሚጨርስ ከሆነ ዘንጉን አውጥተው ሲያሽቱት የቤንዚን ሽታ ካለው ሃይ ፕሬሸር ፊውል ፓምፕ ተበላሽቷል ማለት ስለሆነ መቀየር ብቻ መፍትሄ ሲሆን፣ መኪናው ሲነድ በጣም የሚንቀጠቀጥ ከሆነ ደግሞ ጋራዥ ከመሮጦ በፊት ዘንጉ በትክክል መገባቱን ያረጋግጡ። ምክንያቱም ካልጠበቀ አየር ያስገባና መኪናውን ያርገበግበዋል። በተጨማሪም መኪናው የፉጨት ድምፅ ካለውና ዘንጉን ሲስቡት ድምፁ ካቆመ ክራንክሻፍት ቬንቲሌሽን ቫልቭ ተበላሽቷል ማለት ነው። የዘይቱ ቀለም እንደ ወተት ነጭ ከሆነ ደግሞ ዘይቱ ውስጥ ውሃ ገብቷል ማለት ሲሆን፣ ይህም ብዙውን ጊዜ ኦይል ሬዲయేተር ሲበላሽ የሚከሰት ነው። በመጨረሻም ያገለገለ መኪና ሊገዙ ሲሉ መኪናውን አስነስተው ዘንጉን ሲስቡት ዘይቱ ወደ ላይ የሚረጭ ከሆነ የሞተሩ ሲሊንደር ስላለቀ ይህን መኪና በፍጹም እንዳይገዙ መክሮታለሁ። ለረዥም መንገድ ከመነሳቶ በፊት ዘንጉን አጽድተው ይለኩ። ሁልጊዜ ከመካከለኛው መስመር በላይ መሆኑን ያረጋግጡ። በጣም ቀላል ነው አይደል? ለችግር ቀን እንዲሆነው ቪዲዮውን ሴቭ ያድርጉ። ለመኪናው ጠቃሚ መረጃዎችን ለማግኘት ደግሞ ፎሎ ያድርጉን።